እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ለይህን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታወሪ እኛ አንልም፣ ዝም ብለሽ ታወሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ያደርጋችሁ ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር። ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ቀጥይ፣ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። ሀና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት አይደለም እንዳይጋጭባት ጋይስ፣ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትም ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢብቲ ይሄ ስለማቅ ነው አና ባርፍ እንት ማትከዝቢን ሀቢብቲ ማሻአላ ለኪ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሰትዮ አለች፣ ትልቅ ሰትዮ። እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ ይኸው ጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም። እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አርጎኝ ብላ ትነግራታለሽ ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽኝ?
እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማሟላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች። በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ብቻ ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችይም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቂያት። እኔ ቤተሰቦቹ ይኸውልሽ ልክ ናቸው። ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገስት ላይ ያለ ይጠይቅሻል፣ በኮሜንትም ይጠይቅሻል። ቪዲዮ ማብራት ካለብሽ ማስረጃ መስጠት ካለብሽ ለኛ እንፈልጋለን። ማመን ያለ ማመንስ የራስሽ ጉዳይ ነው። ሀና ምልክቱ አልኩሽ እኮ መኪና ገዛ ነበር የዛን ጊዜ። ማመን ያለ ማመን የራስሽ አይዘታች ነው። ኮሜንት ላይ እሱ አዲሱ ገበያ ኮሜንት አትመልሺ። አዎ ኮሜንት አትመልሺ። ከኛ ጋር ብቻ ኮንታክት አድርጊ ናድራለች። እኔ ለሰው ቦታ ለቅ ስለሆነ ነው አዲስ ሰው እንዲገባ አውሪና ጨርሻለሽ። ኮሜንቱን ታዩ። አዲሱ ገበያ ነበር እኛ ጋር አይደለም የሚኖረው ማለት ነው። እሺ አዲሱ ገበያ ኦኬ። አዎ እንግዲህ የዛሬ ስንት አመት ልበልሽ? በእርግጥ ቆይቷል፣ አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 አመት ይሆነዋል። አዎ 5 አመት 6 አመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንድ ያልሻለሹ ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። እቤታቸው ባጋዥነት እነነጽ ታላለች አማቱ ወይኔ በቅዱስ ገብርኤል ይብሳሉ። እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው። እና አማትየው በጣም ያንገበግቡት ነበር። እኔ ነፃነት ቤት ባጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው። አዎ ማመን ያለ ማመን እንግዲህ እናንተ እንትን ነው። እና ሚስቱ ያመኑ ብፁዓን ናቸው። እኔ እናት አምነሽንሻል። እሺ ሚስቱ የእሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ? እግዚአብሔር ምስክሬ ነው በሚያውቀው እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዴ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበረ። ከነ ምልክቱ ነው ጋይስ ትኩረት አድርጎ። እሺ እሷ የምትሰራው ከፈረንጆች ጋር ፈረንጆች ምን እንደሆነ አላቅም። ከፈረንጆች ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ባለቤት ኢትዮጵያ እያለች ነው የምትይው? ባለቤቱ ኢትዮጵያ እያለች? አዎ ኢትዮጵያ እያለች ነው። ባለቤቱ አሜሪካ ናት። አማቱ ጋር ነው የሚኖረው እሱ እያልኩሽ እንኳ ነው። አማቱ ናቸው እንጂ። ግን አንድ ጥያቄ እኔ ያለኝ አድራጊ ለሷ አብረሹ ነፂም በነበርሽ ሰዓት ታዋቂ ነው፣ ቤቱ እያገለገልሽ ነው። ምንም ማለት አይደለም፣ ሁላችንም አገልጋይ ነን አሁን ባለንበት ሂደትና ፎቶ ለመነሳት አንዳንድ ማስረጃዎች ለማሳየት ይሄ ምንም ነገር የለኝም ታዋቂ ስለሆነ ይሄ እንዴት እንደሆነ ልንገርሽ። እኔ ከጎንደር ወደዛ ጠፍቼ ስመጣ አፍቼ ነው የመጣሁትና በኖርማን በቃ ወይ እንደዚህ እውነት ለመናገር ወይ እንደዚህ ቸግሮኝ ምናምን አይደለም አልነበረም የገባሁት እውነት ለመናገር ማለት ነው። ወይም ደግሞ እንደዚህ በደላላ ምናምን ነገር አይደለም። እና ጊዮርጊስ ላይ ቤተክርስቲያን መጥቶ ከዛ እዛ ቁም ያለው ተክዤ ማለት ነው። ጠፍቼ ነው የመጣሁት ከክፍለ ሀገር። ከዛ የዛኔ ከንተና ጋር ነበር ይሄ ኮሜዲያን የሚሰራው ቀጭኑ እሱ ጋር አይላቀቁም። እና ደግሞ ነው ቀጭን ብዙ ናቸው። እኔም ቀጭን ነኝ። ኖ አብሮ የሆነ እንትን ላይ ፊልም ሰርተዋል። እንደውም ከሱ ጋር ሆነው መጣው። ከዛ በዛ አጋጣሚ ነው እንግዲህ እሱ ጋር የነበርኩት ማለት ነው። ግን አክስቴ እንዳጋጣሚ አዲስ አበባ አለች። ግን እኔ ወደ ዛሬ እርኩ ከዛ አክስቴ ሀገር ነው እንደመጣሽው ኖ አመት አልቆየውም እንዴ ስንት ወር እኮ ስንት ወር አመት አልቆየሽም። ግን 6 ወር 7 ወር 8 ወር ስንት ወር ቆየሽ? እንደዛ እዛ 8 ወር እንደዛ። አረባካችሁ እንዴት ነው ማንነሳው? እንኳን አይደለም ቀርቶ ከኢትዮጵያ አርቲስቶች ጋር ከነማዳምን በቲቪ የሚታዩት ጋር ፎቶ እንነሳለን። እና 8 ወር ወይ ይቅርታ አድርጊልኝ። እኔ ዛኔ ግን ሀብያ አዲስ አበባ ረግጬ ስለነበረ የሆነ ባህል ይኖራል አይደል? እኔ ፎቶ ነገር እውነት ለመናገር የለኝም። ካላመናችሁ ተውት እንግዲህ ችግር የለውም። አራምነንሽ አይደል በስማ እኮ አሁን እኮ ማለት ነው። አሁን ያንቺ ደግሞ ለየት ያደረገውና ነገሩን እንድንወደው እንዲስበን ያደረገን በአጋዥነት እዛ ታሳሪ እንደነበርና ቤተሰቦቹ ወጥተው የተናገሩት ሚዲያ ላይ ትክክል ነው።
በራስሽ ይሄ የግልሽ አስተያየት ስለሆነ ማንንም ሰው አንቺን ምንም የማለት መብት የለው። መብትሽ ነው የኔ ቆንጆ የኔ እናት። ኖ እኔ እዚህ ጋር ወይ ማስመሰል አይደለም። ለመጀመሪያ ጊዜ አዲስ አበባ መጣሁኝ። ከዛ አክስቴ ጋር ሳልሄድ እሱ ጋር ነበር አልኩሽ እኮ። ኋላ ነው እንደገና እንግዲህ ወደ አክስቴ እየሄድኩኝ ገባሽ? እሱ ጋር ግን በእርግጠኝነት አልኖርኩም። ግን 1 አመት አልሞላኝም 8 ወር እንደዛ ነው። እኔ በ8 ወር ውስጥ ያየሁትን የተሰማኝን ነው እንግዲህ የተናገርኩት። ገብቶሻል? ፌመስ እንደሆነ ታውቂ ነበረ በሚገባ እንደ አርቲስቶች ይመጣሉ ዳና ላይ የሚሰሩት ያንቺ የባለ እየሰሩት የሚገርምሽ ነገር ማለት ነው። ምን አልሽ? አብራችሁ እንዴት አንድ ፎቶ ለመነሳት አልሞከርሽም? በስመ አብ አንቺ እንዴት ማንቺ ይውላችሁ የዛኛው ተውቅምሱ አንደኛ ነገር ከገጠር ጠፍታ ነው የመጣችው። ሁለተኛ ነገር ደግሞ ድንጋጤ ያለ ምን አለ። ዋናው ነገር እሷ ተፍተፍ ብላ እሱ ጋር መስራቷን መልካምነቱን ነው እንጂ የምታየው በኋላ ነው። እመልስልሃለሁ እዚህ ጋር ኮሜንት ላይ ደሞዝ ስላልከው ነገር ማለት ነው። እሺ ማማዬ ቀጥይ። ታያቸውና ይቅርታ አንድ ጊዜ ምን አይነት ነው አላ አበባዬ ነው ምን መሰለሽ እውነቷን ነው እግዚአብሔርን። አንዳንዴኛ የመጣችው ከገጠር ነው ልጅ እንዳለችው ቤተክርስቲያን አካባቢ ነበርኩኝ ምን ሆነሽ ነው ምናምን ብቻ ብሎ ወስደና ሰርታ ኮሜንት ላይ የጻፈው ልጅ ያስቃል ብሎ የተመታን ህዝቦች ነን እንዳለመታደል ሁሌም ውዝግብ አለመግባት እንጂ ድምጽሽ ታፍኗል አሁን ቆጫት ይሆናል ወይ አንድ ፎቶ እንኳን ሳልም ልጁ ስንት አመቱ ነው አሁን? መሀከለኛው ልጅ ማሚዬ በስንት አመቱ አንቺ ስትይዤ ነበረው? ኖ ማያስልሽ እኮ ወይኔ እንትን እያልኩት አይደለም እኮ ስንት አመቱ ነበር አንቺ ስትኬር ስታረጊው? አንቺ እነሱ ጋር ስትኖሪ አንቺ ስትገቢ 8 ነው 7 አመቱ? በጌታ በኢየሱስ የዛ ሰዓት 8 እና 7 ከሆነ ይሄ ልጅ አሁን ስንት አመቱ ነው የሚሆነው? 5 አመት አይደለ? ከ5 አመት በፊት አሁን እኮ 20 አመት 13 ምን? እሺ የኔ ወርቅ ቀጥ ጎንደሬ ዋዬ ሌላ የምትጠይቁ ነገር ካለ ጠይቁ መልስልሻለሁ ውዷ። እኛ እያልን ይመስላል በተለይ ያለችው ነገር ትክክል ነው። ማርያምን አንዳንዴ ሰውን ማለት ነው ገብተሽ ስታዩ ነው የምትረጂው። እንዲህ በሚዲያ ላይ ሆይ ስላለ ብቻ አይደለም። ማርያምን ነው የምነግርሽ። እኔ ስለነዚህ በደንብ ነው የማውቀው በደንብ እንደዚህ እንኳን አይዞሽ እዛ ካክስቴ ጋር ካገናኘኝ በኋላ ራሱ ጥሩ ልጅ ናት፣ ግን ወደ 40 ሀገር ጀምራለች። እመቤቴን ጀምራለች ወደ 40 ሀገር ብትቀር ምን ችግር አለው ምናምን ነው ያላት ላክስቴ ራሱ ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው ይሄ ለማህተቤ ነው የጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛቤት አመት አልሰራውም እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አርጎኝ ብላ ትነግራታለሽ ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? ስለ ነፃነት ጓደኝነት በተለይ ከዚህ ከሙያው ጋር ተያይዞ ያው ከሰፈርም ከወጣ በኋላ ያው እሱም እንደሚናገረው ፒያሳ አካባቢ በጣም ከሰፊ የሆነ የጓደኝነት መሰረት ያለው ነው ነፃነት ማለት። ለምሳሌ ከቲያትር አካባቢ ብትወስድ እኔ እንኳን እስከማውቃቸው ድረስ በጣም ብዙ እኛ ቤት ሁሉ የሚመጡ ነበሩ። የነፃነት ጓደኛ ተብሎ ማለት ያው ዲፊኒሽኑ ላይ በጣም በደንብ መግባባት ስላለብን ማለት ነው። ጓደኛ በጣም ሰፊ ጓደኞች ነበሩት። ለምሳሌ ግርማ አሁን አሜሪካ ነው የሚኖረው፣ ግርማ ታደሰ፣ አሌክስ እነሱ ይመጡ ነበረ። ቲያትርም ሲሰሩ ወደ ፊልምም ሲገቡ ከአመት በዓልም ምንም ሲኖር እኛ ቤት ተሰብስበው ይመጡ ነበርና ነፃነት በጣም ሰፊ ያው ዝናም እውቅናም ስላለው በጣም ሰፊ የሆነ ጓደኞች አሉት። በጣም ብዙ ናቸው። ብዙ ጊዜ ለኔ የሚነግረኝ ነገር አለና ነፃነት እንደውም እኔ ስለ እንግሊዛዊ ኤልቪስ የሚባል ዘፋኝ ታሪክ አነሳውለት እና እሱ በጣም ተወዳጅ ነው። ሰዎች መጨረሻ ላይ እስከ ማምለክ ደረጃ የደረሰ ዝና ነበረው። ነገር ግን ከዝና ጋር ተያይዞ በዚሁ የሚመጡ ሰዎች በደንብ በአግባቡ ካልያዝከው ግን አደጋ ሊሆን ይችላል ምናምን ነገር የሚል ነገር አነሳውለት እና በዛ ላይ በደንብ አወራን እና እንዴት ነው ግን አንተ በዙሪያ ግን ያለው ሰው እንዴት ነው ያለው ነገር እንደሆነ ያው እንግዲህ መቼስ በእግዚአብሔር ፊት ነው የምናገረው ጥሩ ኮምፎርት እየሰጠኝ አይደለም ምናምን ነገር ስለው አይ ወንዴ እኔ እኮ እንዳልከው ብዙ ሰው አለ ዝናው ምኑም ጋር ተያይዞ ግን ሰው ግን የለኝም ብሎኛል
እንግዲህ በጣም ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ ሰው የለኝም። አንተ እንደምትለው በጣም ከቁጥር አንፃር ብዙ ሊሆን ይችላል፣ ግን እኔ ሰው የለኝም። አስናቀ የጓደኛ ልክ ነው ይላል ማህበራዊ ሚዲያ ላይ። እሱ በተደጋጋሚ በተለያዩ ማህበራዊ ሚዲያ ላይ ሲያወራም ሰምተነዋል። 29 ዓመት ለቅሶ ላይ የተናገረውን ታስታውሳላችሁ? 29 ዓመት 1 ወር ነው የተለያየ ነው። ለ1 ወር ብቻ ነው የተለያየ ነው በ29 ዓመት ውስጥ ብሏል። እና አሁን እኛ የምናውቀው ከውጭ ያለን ሰዎች የምናውቀው በጣም ቤስት ጓደኛ፣ ጠባቂ፣ የሚጠብቀው ጓደኛ እንዳለው ነው። አንተ እያልከኝ ያለው ደግሞ በተቃራኒ ነው። እስኪ አብራራልኝ፣ አልገባኝም፣ ግልጽ አድርግልኝ ወንዴ። አዎ ማለት እንግዲህ እኔም ከህይወት ተሞክሮ እስከማውቀው ድረስ ለእኔ ጓደኛዬ ማለት አንደኛ የሰዓት የህይወት አቅጣጫ እንኳን ሲይዝ የሚመልሰኝ፣ በተለይ አንዳንድ ጊዜ በተለይ የጤናም ችግር ካለ አንዳንድ ነገሮች የተከለከልኳቸው ነገሮች ካሉ እንኳን እነዛን ነገሮች ነው ብሎ ካልሆነ እንኳን በጣም ጫና ፈጥሮ ህይወትን አደጋ ላይ የሚጥል ነገር እንኳን ሲኖር ያንን ተከራክሮ ተጨቃጭቆ የሚያስተካክል ጓደኛ ሲኖረ ነው ጓደኛ ብዬ የምናገረው። ስለዚህ ነፃነትን ህይወት እኔ ሳየው በዙሪያው ቤት እንዲኖረው፣ ሌሎች ሀብት አሴት እንዲፈጥር፣ ሌሎች አማራጮችን እንዲያይ፣ ራሱን እንዲንከባከብ የሚያደርግ ሰው እኔ አላየውም። እና በተደጋጋሚ ይባላል እንደው በሀዘኑ ጊዜም ታገስ ቤት የሚባል ነገር ይነሳል። እና እኔ እንደውም እውነት ለመናገር አላውቀውም ቤቱና በኋላ ግን ስናጠራ ታገስ ቤት ማለት ያው የሬስቶራንት መጠጥ ምግብ የሚሸጥበት ቤት ነውና እና እንደዚህ አይነት እንግዲህ ነፃነት ቅድም እንዳልኩ ከህንድ ሕክምና በኋላ ሲመጣ በጣም ህይወቱ በጣም ጥንቃቄ የሚያስፈልገው ኃላፊነት ወስዶ እያንዳንዱ ነገር ተው የሚለው ሰው ያስፈልጋል። ስለዚህ እኔ እንግዲህ ሰውም እንዲረዳው የምንፈልገው ነፃነት ምናልባት በዙሪያው የሚያስብለት ከልብ እውነተኛ ወንድም ነኝ፣ ጓደኛ ነኝ፣ ረጅም ጊዜ ቆይቻለሁ የሚል ሰው ካለ በዙሪያው ሊያግዘው ይገባ ነበረ። ስለዚህ እኔ ማንም ሰው ሊያግዘው ስላልቻለና ህይወቱን የሚታደገው ስላልቻለ እኔ በእኔ እምነት ነፃነት እሱም እንዳለው ሰው የለኝም ለእኔ ብቻ ለም ባይዘ ሌላም አንድ እሱን የምታውቅ ሴት ስሟ እንዳይጠቀስ የምትፈልግ ሴት ናት። እና እሷ ምንድን ነው ያለችኝ? እኔ አንዳንድ የምሰማው ነገር ግራ እየገባኝ ነው። ነፃነት እኮ ሰው የለኝም ብሎኛል ስትል እሱም ለእኔም አውርተናል እንደሆነ ብሎኛል። እና ይሄ ነው እውነታው፣ ይሄ ነው። ይቺን ሴት አግኝተናት ነበር። በነገራችን ላይ ይህንን ጉዳይ ስንሰራ ከዚህ ሴት ጋራ በጣም ረጅም ውይይት አድርገናል። ይቺ ሴት ማነች፣ ምንድነች የሚለውን እሷን ፈቃደኛ ስላልሆነች ቤተሰቦቹም እናንተም ልታነሱ ስላልፈለጋችሁ ብቻ ነው የዘለለው። ስለዚህ ሴት በጎነት ግን ብዙ ሰምተናል፣ መልካምነትም ሰምተናል። ብዙ ይህንን ፕሮግራም ለማዘጋጅ ብዙ ሰዎችን ስናናገር ይቺ ሴት በህይወቱ ላይ እጅግ በጣም መልካም የምትባል ሴት እንደነበረች አጣርተናል፣ ሰምተናል። ማውራት ግን አልፈለግንም። በጎነቷን ብቻ ገልጸን እንምጣ። ሚሚን ግን አንድ ጥያቄ ልጠይቃት። ይህንኑ ጥያቄ ላይ ከጓደኝነት ጋር በተያያዘ ቅድም ስታንሽ ስለነበረ ጓደኞቹን እየጠቀሽ ነበረ፣ አብሮት አሜሪካ ሊሄድ እንደነበረ፣ አብሮት ሊያሳክመው እንደነበረ እየገለች ነበር። እና እስኪ በደንብ እንደው ብታወሪ በጣም ደስ ይለኛል። የዛኔ አሁን ምን አልመሰል እንዲህ ስብሰባም ስናደርግ እያንዳንድሽ እዚህ ጋር አትጎጅም እኔ ነኝ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀብ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ፣ እናንተ የማትጎዱበትና የማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ እኔ አላቅም ብቻ ለማንኛውም እንደዚህ የሚባል ተረት በጣም ማለት የሚያሰለች ማለት እኔ እዛው በቃ የሆነ ሰዓት ላይ እንዴት ምን ያህል ህይወት እንደነበረ በዛች ሰዓት ውስጥ አይቻለሁ። እና አታዝኝም እኔ ነኝ አይነት ነገር ለእኛንም ለማሳመን እዛ ጋር እኔ ነኝ አይነት ነገር ሲባል ነበር። እና ነፂ በ14 ዓመቱ ሰፈር ላይ ቀበሌ ውስጥ ቲያትሮች ምናምን ይታይ ነበር። ያኔ ጽሁፍ እየጻፈ ብዙ ቲያትሮች ተሰርተዋል። እዚህ ጋር አሁን የነበሩ ልጆች ይመሰክራሉ ውስጥ ማለት ነው በወቅቱ። ከዛ 16 ዓመት ነው 17 ዓመት አካባቢ ሲሆነው ነፂ የሳምባ ምች ያዘው ማለት ነው። የሳምባ ምች ሲይዘው አመመው። ሲታመም እናታችን ማለት ነው
ወደ ፒያሳ የሄደበት መንገድ ወደ 4 ኪሎ የሄደበት እዛ ውስጥ ቲያትር ያን ጀምሯል ብያለሁ። እንደገና ዩኒቲ ምናምን እየተወዳደረን በቃ ልጁ ጎበዝ ነው እንትን ይጽፋል ሬዲዮና ይጽፋል ምናምን እና የዛኔ ሲታመም አባታችን አንቺ በድለሽ ነው በደንብ ምግብ ስለማይወስድ ነው አይነት ነገር ብሎ ወስዶ እሱ ጋር እንዲውል አደረገው ማለት ነው። ራሱ ጋር አባታችን ጋር ሲውል ነው እዛ ከፒያሳም ልጆች ከዚህ አሁን ቲያትር እዚህ ሰፈር ላይ ይሰራል ብያለሁ አይደል? ትምህርት ቤትም ይሰራል ሚኒ ሚዲያ ምናምን ይሰራል። ከዛ ነው ተነስቶ ከዛ በኋላ ነው የ10 ቀበሌ ልጆች ተገናኝተው እዛ የተገናኘው ማለት ነው እንጂ 29 ዓመት ደግሞ በዛ ላይ ምሽ ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 ዓመት ስትኖር እኛ አሁን ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከእናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስሯለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው ዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው ገባ። አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጪም መካከለኛ ጠጪም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄኒከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው እንዴ ለምን ትጣለ ነፂ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ ነሰብሊ ጋር ማለት ነው። እዛ ነበረ ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው እሰማል። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አዎ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል መጠጥ ቤት ነው በቃ መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታው ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬን በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ ከሷ ጋር አወራ። ለካሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት
ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አበስ አይደብርሽም አይደል ላብስለት አልኳት። ሂጂ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤተም እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነጼ እና እኔ አስናቀን ተደዋወልን አላወቀም። ነጼ ይዞት ተነስተው አሊዝ እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናውን በቃ መኪናው ማለት ውስጡ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ ምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው። በቃ ለሱ መኪና እና ምንድነው የሆነው እሱ ታሞ ተኝቷል። እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበር። ብር የለውም ብያለሁ። የሆነ ልጅ ነው ብር ያመጣ የሚያበድረው መኪናውን ወስዶ አስፈቱበት። ብር የለው አካውንቱ ስለተዘጋ ሰዎች ጋር ነበር ብር የሚቀመጠው ሰዎች ጋር ነው። ስራ ደግሞ በጣም እያነጋገረ መጥቶ ነገ እንቀርጸዋለን ካምለሰት ጋር ራሱ አውርቷል። የዛኔ የቴዲ አፍሮ ሚስት ማለት ነው። እና ምንድነው የሆነው አስፈቱበት መኪናው እቺ ተንጠባጣለች። ከዛ አበደ። ምክንያቱም ገንዘብ የለውም መታከም ትንሽ ይፈልግ ነበር። በዛ ተነስቶ ነው የወጣው። እንትን ብሏቸው አምጡ አልሞትኩ እኔ ሳልሞት ለምን ታስፈታላችሁ? መኪና የገለብጠው ነበር እኮ አሉ። ዲገልብጥና ለሞት አለ። በቃ እሱ ተናደደባቸው። በዛ እንትን አለ ማለት ነው። እንግዲህ በደንብ እያወራ ልንገባ ነው። ሚሚ ኢቢኤስ ላይ ሰይፉ ሾው ላይ ስም ያልዞረ መኪና ከተገዛ ገና 1 ወር ከ15 ቀን ነው። ይህንን ጉዳይ እኛ ይዘን ስናጣራ ግን መኪናው ከ8 ወር በላይ እንደቆየ ሰምተናል። 1 ወር ነው የተለያዩት ወይስ 8 ወር ነው? እስኪ በደንብ ግልጽ አድርጊልኝ፣ አልገባኝም። እዚህ ጋር መኪና ሲገዛ ነው የሸሸኝ ማለት የመጨረሻውን 1 ወር ነው ማለት ነው? በአስናቀ ንግግር እንምጣና 1 ወር ከ15 ቀን ከሆነ የመጨረሻውን 1 ወር ከ15 ቀን ነው ነፂ የሸሸው ማለት ነው ወይስ ምንድን ነው? አልገባኝም። አይ መኪናውም ከተገዛ እንደተባለው አንተ እንዳጣራው 8 ወር አካባቢ ሆኗል መኪናው ከተገዛ። ይሄ ነው እኔ የማውቀው። ግን መኪናው 1 ወር ከምናምን እኔ መጀመሪያም ሲጀመር መኪና የለውም ቤት የለውም አትበል ለምንድን ነው የምትለው ብየዋለሁ። ድጋሚ እንዳትደግመው ብየዋለሁ። እዛ ቀብሩ ላይ ብሎ ሌላ እንዳትደግም ግን መልሶ ደገመው። ለምንድን እኮ አሁን ለልመና እያመቻቸው እንደነበረ ነው እንዲለመንበት አንፈልግም ብለን ስላልነው መኪና የለውም ቤት የለውም ማለት እኮ ጎፈንድሚን ያንደረደረ ስለነበረ ነው እኛ የተቃወምነው ከመጀመሪያው ማለት ነው። ለምንድን ነው እንደዚህ የሚባለው ያልነው እንጂ መኪናው ከተገዛ 8 ውል አለ። ለምሳሌ ውሉ አለ ኢማን አስመላሽ የሚባል ነው ውል አለ። ኢማን አስመላሽ የተባለ ግለሰብ እሺ ከሱን የተገዛው በውልና ማስረጃ ውል አለ። ስለዚህ 1 ወር ከ15 ቀን አልነበረም። ለምሳሌ እኔ ያነሳውበት ትልቁ ምክንያት አሁን እያልሽኝ ያለሽው እኔን እኮ እየሸሸኛለሁ 1 ወር ከ15 ቀን መኪና ከገዛ በኋላ ነው ካልሽ 1 ወር ከ15 ቀን ኦልሞስት በአስናቀ ቋንቋ ብንመጣ 1 ወር ከ15 ቀን አጭር ነው ብዬ ነው ይሄንን ጉዳይ ያነሳውትኝ። ከሀብት ጋራ ከገንዘብ ጋራ በተያያዘ እሺ ወደ ገንዘቡ እንመጣለንና አንድ ጥያቄ ግን ተጨማሪ ማንሳት ፈልጋለሁ። ወይ እኛ እንደተመልካች ውጪ እንዳለን ሰዎች በዙሪያ ያሉ ሰዎች እንደምንመለከተው እነዚህ ሁለት ጓደኛሞች ለ29 ዓመት አስናቀ እንደተናገረው አስናቀ እንዳወራው 1 ወር ብቻ ነው ተለያይተን የምናቀው ብሏል ለአደባባይ። ህዝቡም ያለቀሰው 29 ዓመት ሙሉ 1 ወር ብቻ የተለያየ ሁሉም ህዝብ ነው ያለቀሰው። ሁሉም ሰው ነው ያለቀሰው። 1 ወር ነው ተለያይተን የምናቀው 29 ዓመት ውስጥ የቅርብ ጓደኛዬ ወንድሜ ብሎ ሲያወራ ሰው ሁሉ ነው ያለቀሰው። በእርግጥ ምንድነው መልስሽ? አዎ ማለት አንዳንዴ ለምን እንግዲህ አእምሮ ተነክቶ ይሆናል አላውቅም። እሱም በሀዘኑ ምክንያት ሳስበው ማለት ነው። ሲጀመር አስኔ በመጀመሪያ እኔ ያው እነሱ ስመጣ እኔ ሳቀው አስኔ ፎቶ ቤት ምናምን ነበረው የሆነ ሀገር ነበር የሚኖረው። ሲጀመር 29 ዓመት የሚባል ነገር ጓደኝነት የሚባል ነገር አላውቅም። እዛ ይውናል ጓደኛን እኔ ጓደኝነቱን ልነጥቋት እንፈልገው ግን 29 ዓመት ሙሉ 1 ወር የሚለው ነገር አላምንም። በዛ ላይ ነፂ አሜሪካ ነገር ነበር የኖረው ትንሽ ጊዜ ኖሯል።
2 ዓመት ከ7 ወር አካባቢ 2 ዓመት ከ7 ወር እዛ ኖሯል። በሁለተኛ ደረጃ ደግሞ ሐረር ነው ለስራ እንትን የሚለው ስራው ሐረር ነው። ከሐረር እዚህ እየተመላለሰ ነው የሚሰራው። ማን ነው እሱ? አስናቀን ነው። እሺ አስናቀና ነፂ በጣም ነው የሚወደው፣ እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደ መውደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕትን መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ ከናንተ ሀዘን እበልጣለሁ፣ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች መታረግ አድርጋለ እንትን ወንድም ማን ነው ጓደኛ መሆንን እንትን የምትለው ግዴታ አይደለም። አንድ ሰው ራሱ ለኛ እኮ ምን ብሎናል? እናንተ ናችሁ እንደ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። እና እንዳልክ ምን መሰለህ አሁን እኔ በጣም ሰዎችም ምናልባት እኔ አላቅም እኔ የተረዳውበት በራሴ ማለት ነው። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ ሁሉ አብሮ እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድም አብሬ ተወልጃለሁ መንታ ነኝ ቢል ምንም ችግር የለብኝም። እሱ በጓደኝነታቸው ችግር የለብኝም። በቃ እሱም ጓደኛዬ ነው እሷም በቃ ይሁን ችግር የለውም። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ቢያንስ ስቃዩን መቀነስ ነው ወይስ እንዴት ነው? አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል? የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው። ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ። በተለያየ በቃ ይሄ ከሌ እንዲ ነው እኔ እሰማለሁ እዛውም አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው። ከ3 ወር በፊት ጭቆ ነበረ። ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋይድ በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ። ግን ዛሬ መጠጣጥተ ነገ ይሁን ነገር አድርገ መጠጡ የተከለከለው መጠጥ እንዲጠጣ አድርገ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገ በዘዴ አድርገ ማላቀቅ ትችል ነበረ። እውነተኛ የሱም ጠባይ የምታውቅ ሆነ ማለት ነው። ይህ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም። ለኔ አይታየኝም። ያ ማለት በጣም ያሳዝናል። በነገራችን ላይ በዚህ ጉዳይ ላይ እኔ የቀብሩ ቀን ሶሻል ሚዲያ ላይ ጻፍኩትን አስተውላችሁ ከሆነ ጽፈን ነበረ። ሶሻል ሚዲያ ላይ ጽፌ ያለሁኝ በኮሚቴ ልናሳክመው የሚገባን ነፂን በኮሚቴ ቀበር ነው የሚል ርዕስ ያለው አንድ ጽሁፍ ጽፈን በርካታ ጋዜጠኞችን በዚህ ጉዳይ ላይ አውርተው ተቀባብለውት ነበርና ጓደኝነታቸው እንዳለ ሆኖ የእናንተ እንግዲህ ልስማ ልቀጥል። ገቢ ማሰባሰቢያ የተካሄደ ነው ያለው። ነፂ እንደ ስሙ ለምንድን ነው ገንዘብ የሌለው? ለምንድን ነው ብር የሌለው? ለምንድን ነው ገንዘብ የሌለው የሚባል ነገር አለ። ነፂ በእርግጥ ገንዘብ የለውም ነበር? ነፂ ያገኛል። እውነት ለመናገር ነፂ ያገኛል። አንድ ምን አለ መሰለህ ነፂ ብሩን ለልጆቹ በዶላር ይመልሳል። እናቱ አለች፣ የእሷ እናት አለች። የእሷ እናት የቤት ኪራይ ያው የሚኖርበትም አንድ ላይ ቢሆንም ለእሷ ያደርጋል። እንደገና ደግሞ የሚያግዛቸው ሰዎች አሉ። ወንድሞች አሁን የተናናሽ ወንድሞቻችን አሉ። የእነሱም ቤት ፈርሶብናል። የአያቶቻችን ቤት ስለፈረሰ እነሱም የቤት ኪራይ እየከፈለ የሚያኖር እሱ ነው። ብዙ በርደን አለበት ለው ላይ ማለት ነው። ይሄ ልጅ የሚያገኘውን ሁሉ እየኖረበት ነው የነበረው። እየኖረበትም ሰውም እያኖረበት ነው ያለው የነበረው። ስለዚህ እንዴት ይኖራል? አስቡ። ከዛ ወደዚህ ነው እንጂ ከዚህ ወደዛ ሲመነዘርከው በጣም ብዙ ነው የሚሆነው። የዛን ቀን ታስታውስ እንደሆነ ቀብሩ ላይ ይሄኔ እኮ ታግስ ቤት ቀጠሮ ነበረን እያለ ሲያወራ ሰምቼዋለሁ። እና ዛሬ 5 ሰዓት ላይ ዛሬ 5 ሰዓት ላይ ስለዚህ በቃ በየቀኑ ይሄዱ ነበረ ማለት ነው። እና አሁን እኔ በቀደም ነው ገና የታገስ ቤት ዛጋ መሆኑ እንግዲህ ከቤቴ ትንሽ ዝቅ ብሎ ነው ዛጋ መሆኑን ያወቁት እኔ በቀደም ነው። አሁን ልክ የሆነ ፕሮጀክት ቦታ ላይ እንደሚውሉ አይነት ነገር አርጎ ሲያወራ በጣም ነው የሚያሳፍረውና ለዛውም እንደዚህ በጣም ወዷለው የምትለው መጠበቅ አለበት ተብሎ የተባለውን ውድ ጓደኛውን እዚህ ቦታ ላይ ቀጠሮ
ለመያዝ ለምን እንደሆነ የታወቀ ነው እና ጓደኝነት የሚለው ነገር በምን እንደሚገለጥ ባላቅም። ሚሚ ከዚህ ጋር ተያይዞ የነፂ 80 ቀን እየደረሰ ነው ያለው። ይህን ተከትሎ ወዳጆቹና ጓደኞቹ በአንድ ላይ ተሰባስበው ገንዘብ እየተሰባሰበ ነው ያለው አይደለ ወይስ ተሳስቻለሁ ወይ? አይ ገንዘብ እንዳይሰበሰብ አንደኛ 3 ሚሊዮን ብር አንድ አባት አንድ መልካም ሰው እንደሰጣቸው በኢቢኤስ ላይ አይተናል። በጣም በዚሁ ልናመሰግናቸው ይገባል። 3 ሚሊዮን ብር ማን ነው? ወጣት ነው አሉ። እንደው ሳጣራ በጣም እግዚአብሔር ይስጥልኝ። ወጣት ባለሀብት ነው። እግዚአብሔር ይስጥልኝ። እውነት ከጭንቅ ነው ያዳነን። እግዚአብሔር ይስጠው። ከዛ ወዲያ ምንም አይነት የብር ስብስብ የለም። እየተሰበሰበ አይደለም ብር? አዎ እኔ እስከማቀው ምንም አይነት ብር የተሰበሰበ እንዳልሆነ ነው የማቀው። ከሰበሰቡ እንግዲህ የሰጡ ሰዎች እንትን ይሉ ይችላሉ፣ ግን ምንም ብር እንዳይሰበሰብ ተብሏል። በቃ ከዛ በኋላ ምንም አይነት ልመና በስሙ እንዳይደረግ ተነጋግረናል ማለት ነው። ተነጋግራችኋል። 3 ሚሊዮን በጣም ብዙ ብር ነው ለ80። ምንድነው እቅዱ? ምንድነው ሐሳቡ? ምንድነው እያሰባችሁ ያላችሁት? በዚህ 3 ሚሊዮን ብር ምንድነው እየታሰበ ያለው? አዎ እንደ አንድ ኮሚቴ ወንድሜ ውስጥ አለሽበት። በመጀመሪያ ወንድሜ ነበረ። ከዛ እኔን ሲል እኔ እንደዚህ አይነት ነገሮች ስለማይመቹኝ ለወንድሜ እንትን አልኩት። ከዛ በጣም ብዙ እንትኖች ነበሩት፣ መገፋቶች ነበሩት። ብዙ ነገሮች ይባላሉ። አንድ ነገር ስታነሳ ወራሽ ውክልና እንደሰጠችው አይነት ነገር የሚባሉ ተረቶች ነበሩና ያን ሁላ ተቋቁመን ግን አለን አሁንም በመገፋፋት ውስጥ በቃ እኛ የምንለው ነገር እንዳይሰማ እንዳይደረግ በቃ ከመጀመሪያ ጀምሮ ብዙ እንትኖች ነበሩ፣ መገፋቶች ነበሩትና ወንድሜ ግን ያን ተቋቁሞ እስካሁን አለ። ያው ኮሚቴው ላይ የተባለው አንድ መቄዶንያ 1000 ሰው አካባቢ ወንድሜ እንትን እንዲል ብሏል። ከዛ እኔ እንደውም 1500 ቢሆን ችግር የለውም እያልን ነበር። አንዴ ቤቴ ይደረግልኝ ትላለች፣ አንዴ የሆነ ቦታ ይደረግልኝ። በቃ በጣም የተወዛገበ ነገር ነው። ከብዙ ቦታ ወሬ ስለሚሰሙ ያ ኮሚቴው በጣም ራሱን ያልቻለ ኮሚቴ ነው እና ምንድነው የሆነው? ሐውልቱ ይሰራል፣ መቄዶንያ እንትን ይላሉ። ከዛ ደግሞ በ80 በትክክለኛው 80 ላይ እንትን ማነው ስሙ መጀመሪያ ገርጌሴኖ ብር የሆነ ብር ይከፈል ሲባል እንደውም በቀደም እኛ አልናቸው ማለት ነው። ነፂ እንግዲህ የነፂ 80 ምክንያት በማድረግ ቀደም እንዳልሽኝ 3 ሚሊዮን ብር ተሰብስበዋል። አላማው ምንድን ነው? አላማው ሐውልት ያሰራል። ከዛ የሐውልት ምርቃት ጊዜ መቄዶንያ ያበላል። የተረፈው ብር ደግሞ ሚስትየዋ በአካውንቴ ይግባ ብላለች። በዚህ በጣም ደስተኛ ነን። አንደኛ ነፂም ቢሆን ለልጆቹ ነበረ ሲለፋ የነበረው። በጣም ደስተኛ ነን። እኔ ደስ ብሎኛል ስለዚህ በማግኘታቸው ያን ነገር በማግኘታቸው። እኛ እንደውም ወጪ እንዳይበዛ እየተቆጣጠርን ነው። እኛ ወደኛ ኪስ አይገባም፣ ግን ለምን ይሄ ይሆናል ለምን እንዲህ አይሆንም እያልን እኛ ራሳችን ወጪ እንዲቀንስ እየተከራከርን ያለ ነው። ስለዚህ የተረፈው የመቄዶንያ ሰዎች ከተመገቡ በኋላ ነፍሲ ማር ከተባለ በኋላ ያለውን የቀረውን አካውንት ወደ ልጆቹ እና ወደ ባለቤቱ ነው የሚገባው ማለት ነው። በዚህ ደግሞ ደስተኞች ናችሁ። የተገባ ነው ብዬ አስባለሁ። እኛ የምናደንቀው የምንወደው ስናየው ደስ የሚለን ወዳጅ ኮሜዲያን ፐብሊክ ፊገር ነው ያጣ ነው። እናንተ ግን ወንድማችሁን ያጣችሁት። ስለዚህ ሀዘናችሁ ምን ያክል ሊሆን እንደሚችል ይገባኛል። ምን ያክል እንዳዘናችሁ፣ ምን ያክል እንደተሰማችሁ፣ ምን ያክል በሀዘን ውስጥ እንዳላችሁ ደግሞም ሀዘን ውስጥ ከሚወጣ ድረስ ጊዜ ሊወስድባችሁ እንደሚችል ይገባናልና እግዚአብሔር ያጽናናችሁ፣ መንፈስ ቅዱስ ያጽናናችሁ። እዚህ ስቱዲዮ ድረስ መታችሁ ሀሳባችሁን ስላካፈላችሁን ግን ሁሉንም የቤተሰብ አባል እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።